ራይድ ሹፌር ነኝ። ይህ የተፈጠረው ከ4 ዓመት በፊት ነው። It's scary story time. Go get your snacks. አንድ ቀን ምሽት ኃይለኛ ዝናብ እየጣለ ነበር። ዝናቡ በኃይለኛ ነፋስና በጭስ የታጀበ ነበር። በረዶ ይዘንባል፣ ዛፎች በኃይለኛው ይንቀሳቀሳሉ። የንፋሱ ድምፅ የመኪናዬን መስኮት አልፎ ውስጥ ድረስ ረብሾኛል። ብቻ ስልኬን ብዙ እየጠራ ስላልሆነ ወደ አንዱ ፓርኪንግ ገብቼ ለመጠበቅ ወሰንኩኝ። ረጅም ሰዓት ቆየሁ። ስልኬ ግን እየጠራ አይደለም። እንግዲህ ውጪ ላይ ብዙ ሰው እንደሌለ ተረዳሁ። ምናልባት ኃይለኛ ብርድና ንፋስ ስላለ ምናልባት ሰው ወደ ቤቱ ገብቶ ይሆን ብዬ አሰብኩ። ፓርኪንግ ውስጥ ሆኜ የረሃብ ስሜት ሲሰማኝ ወደ አንድ ፈጣን ምግብ ወደሚሰራ ቤት ሄጄ ምግብ ፒክ አድርጌ ተመልሼ ወደ ፓርኪንጉ ገባሁ። ሰዓቱ በጣም እየመሸ ሄደ። 3 ሰዓት ማታ ላይ ስልኬ ጠራ። ታዲያ የመጣልኝ ስራ ሰውየው ያለው እኔ ካለሁበት 20 ደቂቃ የሚፈጅ መንገድ ላይ ነው። ከዛ መንገድ እሱን ተቀብዬ ደግሞ ሌላ 30 ደቂቃ አጓዛለሁ ሰውየውን ለማውረድ። ብቻ በጣም ኃይለኛ ዝናብ ነው። ብዙ አልሰራሁም። እኔም ቁጭ ብያለሁ። ስለዚህ ልቀበለው ብዬ ተቀበልኩት። መንገዱ በጣም ተዘጋግቶ ስለነበር ሰውየው ጋር ለመድረስ 30 ደቂቃ ፈጀብኝ። ጭር ያለ መንገድ ነው። ዝናቡ በጣም እየባሰ መጥቷል። ጨላልሟል። ኃይለኛ ንፋስ አለ። ውርጩ፣ ብርዱ በጣም ያስፈራል። ታዲያ 30 ደቂቃ ሙሉ እንዲቹ በሰመመን ስጓዝ ቆየሁ። ቦታው ላይ ስደርስ ታዲያ 2 መንታ መንገዶች አሉ። ጥቅጥቅ ያለ ጫካ አልፌ ነው የደረስኩት። የሰው ዘር አይደለም እንስሳ እንኳን የለም። ጨለማ፣ ኃይለኛ አውሎ ንፋስ፣ ዝናብና ዛፎች ብቻ። ታዲያ እንደደረስኩኝ ለማሳወቅ ደርሻለሁ የሚለውን ምልክት ማፑ ላይ ተጫንኩኝ። ከዛም ከየት መጣ ሳይባል አንድ ሰውዬ መኪናዬ ጋር ተከሰተ። ሰውየውን ከየትኛውም አቅጣጫ ሲመጣ አላየሁትም። በስፖኪዮ በተደጋጋሚ ስመለከት ነበር። ማንም ከየትኛውም አቅጣጫ ሲመጣ አላየሁም። ድንገት መኪናዬ ጋር ነው የተከሰተው። ጥቁር ጃኬት ለብሷል። በጣም ያስፈራል። ከፈትኩለትና ገባ። ተቀመጠ። ሰውየው በስብሷል። በጣም ይበርዳል አይደለ? ዝናቡም ኃይለኛ ነው ብዬ ንግግር ለመጀመር ፈልጌ ነበር፣ ግን የሰውየውን ሁኔታ ሳየው ፈራውና ዝም አልኩኝ። ሰውየው ዝም ያለና ኮስታራ ነበር። ከኋላ ወንበር መሀል ላይ ነው የተቀመጠው። በፊት ለፊት ስፖኪዮዬ ሳየው እሱን ፍጥጥ ብሎ ይመለከተኛል። በስፖኪዮዬ በኩል ፍጥጥ ብሎ እያየኝ ግማሽ መንገድ ተጓዝን። ጨነቀኝ። ወይ አያወራ ወይ አይተነፍስ፣ ብቻ ኩስትርትር እንዳለ የሆነ ነገር ትከሻዬን ረበሸኝ። መንገዱም ጭር ያለና ጸጥ ያለ ስለሆነ ጭንቀቱ ባሰብኝ። እንደምንም ራሴን ቀልቤን ሰብስቤ ዝም ብዬ መንዳት ጀመርኩ። ታዲያ አንድ ጥያቄ በአይምሮዬ በጣም ይመላለስ ነበር። ወደዛ ስፍራ ግን እንዴት መጣ ብዬ ልጠይቀው ፈልጌ ነበር። ምክንያቱም የሰው ዘር የሚባል የሌለበት ቦታ ላይ ሄጄ ነው ሰውየውን ያነሳሁት። እንደምንም ተደፋፍሬ ጠየቅኩት። ከዛ ሰውየው ከስፖኪዮ ላይ አይኑን አንስቶ ወደ ቀኝ መመልከት ጀመረ። ያው ምንም ነገር መተንፈስ እንዳልፈለገ ስለገባኝ ዝም አልኩኝ። ከዝናቡ ከውርጩና ከአውሎ ንፋሱ ጋር መንገዱ በጣም ረዘመብኝ። ሰውየው ስልኬን በተደጋጋሚ ያያል። እኔም ስልኬን ተመለከትኩኝ። ምናልባት ጥያቄ ኖረው ይሆን እንዴ ብዬ አሰብኩኝ። ስልኬን በጣም ፍጥጥ ብሎ ሲመለከት እኔም የሆነ ምልክት ልሰጠው እንደሚገባ ገባኝ። ምናልባት ሊዘርፍ ወይም ደግሞ